ሰላም እንዴት ናችሁ? ሁሉ ሰላም ነው? ሼር፣ ኮፒ ሊንክ፣ ላይክ፣ ፎሎ እያደረጋችሁ ቤተሰብ ሁኑ። ሰሞኑን የሳውዲ አረቢያ የምህረት አዋጅ ተመልክቶ የተወሰኑ እህቶቻችንና ወንድሞቻችን የመጭበርበር አደጋ እየደረሰባቸው ነውና ኢቃማን አስመልክቶ የተወሰኑ እህቶቻችን ገንዘባቸውን የከሰሩበት ኢቃማቸው ፎርጅድ የሆነበት ሁኔታ እንዲሁም ደግሞ ፓስፖርታችሁን እናስተካክላለን ለወረቀት የሚሳባለ እየተባለ ያልተገባ ወጪ እያወጡና ችግር ውስጥ እየገቡ ስለሆነ እህቶቻችን ወንድሞቻችን ጥንቃቄ ማድረግ አለባችሁ። ኢቃማው እንዴት ነው ፎርጅድ ነው ኦሪጂናሉን መለየት የምንችለው? እናንተ ስፖንሰር የሆነላችሁ ሰው ኢቃማ አሰርቻለሁ ጨርሻለሁ ብሎ ሲሰጣችሁ መጀመሪያ ገንዘባችሁን ከመስጠታችሁ በፊት ማጣራት አለባችሁ። በቁጥራችሁ የሚከፈት አብሽር አለ። ኦሪጂናሉ ካልሆነ በስተቀር እናንተ ዳይሬክት ሰውየው በሚሰጣችሁ አብሽር ሳይሆን ወይም የራሳችሁን አብሽር በማውረድ ከኢቃማ ነንበራችሁና ከቁጥራችሁ ጋር ስታገናኙት ኦሪጂናል ካልሆነ ሲጀመር አይከፍትም። ሁለተኛ ገንዘባችሁን ከመስጠታችሁ በፊት ቅድሚያ ልክ ነው አይደለም የሚለውን ነገር ኢቃማውን ባይሰጣችሁም ፎቶግራፉን ወይ ደግሞ ያንን ተቀብላችሁ ቼክ አድርጉና ነው እንጂ አየር በአየር ዝም ብላችሁ ገንዘባችሁን ሰጥታችሁ ፎርጅድ የሆነ ነገር ተቀብላችሁ በኋላ ችግር ውስጥ መግባት የለባችሁም። በተጨማሪ ፓስፖርታችሁን እናስተካክላለን እንዲናረጋለን ወረቀት ቁጥር እናስወጣላችኋለን ምናምን እየተባለ 500 ብር 300 400 ብር የሚያስከፍል ጉዳይ የለም። ዳይሬክት ኤምባሲ በመሄድ ጉዳያችሁን መጨረስ ትችላላችሁ። ለምንድነው የምትባሉትን ማሰሙት? ስለዚህ የሚሳብ ወረቀት ምናምን ከፊላችሁ እናንተን ወረቀት ለማሰራት ሄዶ በሚጠይቅ ጊዜ የሚሰጠው ፍቃድ ወረቀት ራሱ አሰሪያችሁ ግዴታው ነው። እናንተ የተስማማችሁበትን ገንዘብ ሂደቱን ህጋዊ ሂደቱን እያያችሁ ብቻ ነው መክፈል ያለባችሁ እንጂ ያልተገባ ነገር ወረቀት ስብ ያለው ብሎ ይሄን ያህል ብር ክፈይ ይሄን ያህል የተባላችሁ አጋጣሚውን ይሄንን አጋጣሚ ተጠቅመው ብዙዎቻችን ገንዘባቸው እየተበላ ያለቀሱ እየተጎዱ ነው ያሉት። በተደጋጋሚ በብዙ ሰዎች ይሄ ነገር ተገልጿል። ያልተገባ ወጪ አታውጡ፣ እርግጠኛ ባልሆናችሁ ህጋዊ ባልሆነ ሰው ወረቀታችሁን እናሰራላችሁ በሚል ሰው ገንዘባችሁን አትበሉ። አንዳንዶቹ እያደረጉ ያሉት አውቀው የአንድ ሰው ወረቀት ይሰሩና ታማኝነት እንድትሆኑ ከዛ በዛ ስር 5 6 7 8 9 ሰዎችን ብር ይቀበሉና ጭልጥ የሚሉበት ሁኔታ አለ። ምንም አይነት መረጃ ሳታዩ ገንዘባችሁን አትስጡ ነው። በተጨማሪ የተለያዩ እንትኖች ላይ እየገባችሁ መረጃ በማየት